በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ፍቅር ይበልጣል። ይህ ቁጥር 4 መንፈሳዊ ግጥም ነው። አቅራቢ ጁዳ አንበሳ ተጃ ያስተሰርያል ፔጅ። የግጥሙ መነሻ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 እንዲህም ሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከነዚህ የሚበልጠው ፍቅር ነው። ስለ ቃሉ እግዚአብሔር አምላክ ተመሰገነ ይሁን። ፍቅር ይበልጣል። ኢትዮጵያ ኢትዮጵያ የክርስቲያን ደሴት የእውቀት ፏፏቴ የሚንፎለፎልባት አክሱም፣ ላሊበላ፣ ፋሲለደስ፣ ጎንደር የስልጣኔ ማማ የክርስቶስ መገኛ የባህል የወግ አገር ኢትዮጵያ ኢትዮጵያ ለእምነቱ የሚሞት ጽኑ ሕዝብ ያለባት እጆቿን ወደ አምላክ ዘወትር የዘረጋች ተደግፋ ያለች በፈጣሪ ክንዶች ኢትዮጵያ ኢትዮጵያ ተዋህዶ እምነቴን ባገሬ ባንዲራ አሸብርቆ ደምቆ በመስቀል በጥምቀት ሕዝቡ በነቂስ ወጥቶ ጸዳል በለበሱ ጎዳና ፈክቶ ለሌላም የተረፍን እንኳን ለወገን ላገር ጸንተን ስለቆምን ነው በአንድነት ጣሪያ ስር። ወግ ልማድ ትውፊቱ አንቺ ትብሽ አንተ ነበረ ሕይወቱ ኦርቶዶክስነቱ ሃይማኖት ፖለቲካ አይደለም፣ ዘር፣ ብሔር፣ ቋንቋ፣ ቀለማት አይመርጥም። እኛ ቅርንጫፎች ግንዳችን አንድ ነው። እኛ ቅርንጫፎች ግንዳችን አንድ ነው። መጠላላት አይደለም ፍቅርን ነው የምንሰብከው። የእምነታችን ዋልታ የቤታችን ራስ ሁሉን ያስተማረን እርሱ ነው ክርስቶስ። ከአንድ ምንጭ የፈለቅን የአንድ አባት ልጆች ነን። ቋንቋችን አንድ ነው አምልኮ ውዳሴ ጥንታዊነት ናት ጥንታዊ እምነት ናት የላትም ውዳሴ። ቤታችን እንዳይፈርስ ተዋህዶን እንዳይጎዱ አባቶች ሞቱላት ሰማዕታት ታረዱ። ታዲያ ይሄ ፍቅር ዘመናት ተሻግሮ ምን ነካን ዘንድሮ ወንድም በወንድሙ ጣቱን የቀሰረ ይቅር መባባሉ ወዴት በረረ። ሰው በሰው ላይ ከፋ መጠላላት በዛ እግዚአብሔር ተረሳ ይኸው እንደዋዛ። መከባበርና ፍቅር የሞላባት ትንኮሳን ትርክ የማይታይባት ስጋዊ ፍላጎት ንግድ ጥቅማ ጥቅም ያላንጃበበባት ኢየሱስ ክርስቶስ በደሙ የዋጃት የታለች ያች ቤት ጎዳናይቱ አንድ ሰዎች ተከፈሉ። በተለይ አድማስ ሲሻገሩ ቤተ ክርስቲያኒቱ የከሌ እየተባባሉ ሆና አስቀሯታሉ። እግዚኦ ማርነ ክርስቶስ ታቦታት አቁመን እግዚአብሔርን ጠርተን እንዴት ይቻለናል እርስ በርስ ተጣልተን። ኃይልማ ቃሉ ጉያ ስር ያለውን ወንድምን ከጠላ የእግዚአብሔር ነኝ አትበል። ትእዛዙን ሽረሃል እሱም አይቀበል። እንኳን የአብራክ ክፋይ ከመንፈስ ቅዱስ ማፀን በ40 በ80 አብረን የተወለድን ጠላትን መውደድ ነው ጌታ ያስተማረን። የአምላኬ መከራ መገረፍ መሰቀል ስለጠፋችቱ ስለ አንዲቷ በግ ነበር። ወንድሜ ተመለስ ቤታችን አይቀዝቅዝ ለታለም ተመለሽ ግቢ ወደ ጎጆሽ። ይቅር እንባባል ጥላቻ ይቅርና በፍቅር እንጓዝ በእግዚአብሔር ጎዳና። 60 ላንሞላ 50 ላንዘለው በ40 በ30 ጥለነው ለምናልፈው ለዚህ ከንቱ ዓለም ለሚፈርሰው ሥጋ በስብሶ ለሚቀር የነፍስ ዋጋችንን ባዶ አናስቀር። ትቢያ ላይ አንጣል
ነገ ለሚተኩ ለነዚህ ሕፃናት ፍቅር ይወርሱ ዘንድ ልዩነት ይወገድ። አንድ እንሁን በቃ አንድ እንሁን በቃ በእምነታችን ጸንተን በፍሬ እንድንበቃ። አንድ እንሁን በቃ በእምነታችን ጸንተን ለፍሬ እንድንበቃ። እምነት፣ ተስፋ፣ ፍቅር እነዚህ ሦስቱ ጸንተው ይኖራሉ። ፍቅር ግን ይበልጣል ከሁሉ። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወበመስቀሉ ክቡር። ገጣሚ ጁዳ አንበሳ። ያለፉትን ግጥሞች ማዳመጥ ከፈለጉ ዩቲዩብ ቻናል ላይ ጁዳ አንበሳ ብለው ይግቡና ሰብስክራይብ ያድርጉ። ከዛ ሁሉንም ግጥሞች ማግኘት ይችላሉ። እንዲሁም ሌሎች ጠቃሚ ነገሮችን ጃይ አስተሰሪያል ፔጅን ላይክ ካላደረጉ ላይክ ያድርጉና አስተያየቶን ይለግሱ። ስላዳመጡ በእግዚአብሔር ስም አመሰግናለሁ።